ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። አሁን ሃይማኖት አላችሁ አላችሁ? ቆይ አሁን እዚህ ውስጥ መጥቶ አንድ እባብ እዚህ መጥቶ ደህና ዋላችሁ ቢል ምን ታደርጋላችሁ? አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አጽፎ በዮርዳኖስ ውስጥ ጥሎት ነበረ። ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት። ምን አድርገን ነው የምንከፍተው? አሁን እኮ ጸለይን፣ ሰገርን። የወጣቱ ልፋት፣ የሊቃውንቱ ልፋት፣ የካህናቱ ልፋት፣ የዲያቆናቱ ልፋት፣ የሕዝቡ ልፋት እጅግ በጣም ብዙ ነው። ለምንድን ነው ግን የምሕረት ደጅ አልከፈትልን ያለ? ለምንድን ነው ይቅርታ አላገኛል ነው? ለምንድን ነው ሰላም አልመጣ ያል ነው? እዚህ የሚገርማችሁ ዛሬ ከዋልነው ውሎ አንድ የሚያሳዝነኝ አካል አለ። በጣም ያሳዝነኛል። ለፍቶ መና የሆነ ማን ይመስላችኋል? ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ሁላችሁም በ40 እና በ80 ቀን ስለተጠመቃችሁ የሰማይ ደጅ መክፈቻ ተሰጥቷችኋልና እንኳን ደስ ያላችሁ በእውነቱ ማለት ነው። ዛሬ ጥር 11 ቀን ምን የተደረገበት ቀን ነው ተብላችሁ ብትጠየቁ ሰማይ የተከፈተበት ቀን። እስኪ በሉ። ለመጀመሪያ ጊዜ ሰማይ ተከፍቶ የታየበት ቀን ዛሬ ነው እና በዛሬው ዕለት ሰማይ ለምን እንደተከፈተ በአጭር ጊዜ ነግራችኋለሁ። ሁላችሁም አንድ ትእዛዝ ላዝዝ ነው። እዚህ የተቀመጣችሁ ሁሉ ንጉሥ ሰራዊቱን እንደሚያዝ እኔም ክርስቶስ በዚህ ሹሞኛልና አዛችኋለሁ። አንድም ሰው እንዳይንቀሳቀስ፣ ሁላችሁም ማለት ነው። አንድም ሰው እንዳይንቀሳቀስ። አንድም ሰው የሚለው ለሁለት ሰውም ይሰራል አይደል? አዎ፣ አንድም ሰው የሚለው ለሁለት ሰውም ስለሚሰራ ጥላ ይዛችሁ የምትዞሩም ቁሙ ባላችሁበት። ሰው ያለውን መጨረሻ ላይ እንዲሰጥ እኔ ራሴ ጠይቃለሁ። አሁን አንድ ሰው እንዳይንቀሳቀስ በእግዚአብሔር ስም ጠይቃለሁ። ሁላችሁም የእግዚአብሔርን ደብዳቤ እንድትሰሙ ስለምፈልግ ከቃሉ ጋር ናችሁን? እንግዲህ እንደምታውቁት በዛሬው ዕለት በአጭር ቃል ህዳር፣ ጥቅምት፣ ጥር አለፈ፣ ህዳር አለፈ፣ ታኅሳስ አለፈ። ታኅሳስ 29 መድኃኔዓለም ተወለደ። ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የሥጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትሉኝ፣ ገሊላ በእስራኤል በጣም የተናቀች የድሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ መጥቻለሁ ብሎ ነው። ከደንቆሮች መንደር ተነስቶ የሄደው ከድንቁርና አውጥቼ ጥበብ ልሰጣችሁ መጥቻለሁ ማለቱ ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁንም ከሰማይ ዘር
ልወልዳችሁ ከማይጠፋ ዘር ልወልዳችሁ መጥቻለሁ ማለቱ ነው። ከዚያ በኋላ በዮርዳኖስ ሄዶ ተጠመቀ። ዮርዳኖስ አንዱ ከአርሞኔም ተራራ የሚነሳ ምንጭ አለው። አንዱ ሶሪያ ድንበር አካባቢ ዳን ከምትባል ከተማ የሚነሳ ምንጭ አለው። ክርስቶስ ሁለቱ ምንጮች ከሚገኙበት ቦታ ላይ ቆሞ ተጠምቋል። ይህን ያደረገበት ምክንያት መለያየትን ላጠፋ መጥቻለሁ ማለቱ ነው። የአንድነት አምላክ ነኝ፣ መለያየትን ላጠፋ መጥቻለሁ ማለቱ ነበርና ከመለያየው ሳይሆን ሁለቱ ምንጮች ከሚገናኙበት ወንዝ ላይ የተጠመቀው ክርስቶስ የሁላችንንም መለያየት በኃይለ መስቀሉ ያጥፋልን። ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ይስጠን። ዮርዳኖስ ላይ ሄዶ ሲጠመቅ እስራኤል ከግብፅ ተነስተው ርስታቸውን ሲወርሱ ዮርዳኖስን ተሻግረው ነው የወረሱ። ርስት የምትወርሱበት ጊዜ ደረሰ ማለቱ ነው። ሁላችንም አጋንንት የቀማንን ርስት እግዚአብሔር ይመልስልን። የርስት ጊዜ ደረሰላችሁ ማለቱ ነው። አብርሃም ጠላቶቹን ያሸነፈ ዮርዳኖስን ተሻግሮ ነው። ተጠምቃችሁ ጠላቶቻችሁን የምታሸንፉበት ጊዜ ደረሰ፣ የድል ዘመን ደረሰላችሁ ማለቱ ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። ወገኖችኛ ድል የምንነሳው መጀመሪያ ጠላት ነው። አንድ ነገር ልንገራችሁ፣ ሰይጣን ቢሸነፍ ኑሮ ሰውን ማሸነፍ ቀላል ነው። ሰይጣንን ማሸነፍ ስላቃተን ነው ሰዎች የሚገሉን፣ ሰዎች የሚያርዱን። በሰዎች ላይ የሚገርማችሁ ኤልያስ የሚባለው ነቢይ ከተሰደደበት ተመልሶ አክዓብን ሲገናኘው ንጉሱ ኤልያስን ሊገል ብዙ ጊዜ ፈልጎ ነበረ። ኋላ ኤልያስን ሲያገኘው የንጉሱ ቁጣ በረደ። ለምን ምትሉኝ? ሊገለው ይፈልገው ነበረ። በኤልያስ ላይ ያደረው መንፈስ በንጉሱ ላይ ያደረውን ጋኔን አርቆት ነው ይላሉ ሊቃውንት። ዛሬም በጥምቀት በእኛ ላይ ያደረው መንፈስ ሊገሉን የሚመጡትን ሰዎች የሚያነሳሳቸውን ጋኔን ያርቅልን። ስለዚህ የማሸነፍ ጊዜ ነው። ሁላችሁም ማሸነፍ አለባችሁ። ማንን ነው የምታሸንፉት? ራሳችሁን አሸንፉት። ስግብግብነት፣ ስስት፣ ዝሙት እንዲህ ያለው ነገር መሸነፍ አለበት። ራሱን የሚገዛ ሰው ሀገር ከሚገዛ ሰው ይበልጣል። ራሳችን ለመግዛት ያብቃን። የማሸነፍ ጊዜ መጣ። አጋንንትን እናሸንፈዋለን። በምን? መስቀል። የተመታና የተማረከን ወታደር ማሸነፍ ቀላል ነው። ሰይጣንን ክርስቶስ ማርኮታልና ሰይጣንን ማሸነፍ እንግዲህ ቀላል ነው። ሰይጣንን መውጋት፣ ሰይጣንን መቀጥቀጥ እንግዲህ ቀላል ነው። ድል ነስቶ ድል መንሳትን ሰጥቶናልና በኃይለ መስቀሉ አጋንንትን እንድንቀጠቅጣቸው ስልጣን ሰጥቶናልና እዚያ ላይ የተጠመቀበት ምክንያት መድኃኔዓለም በዚህ የተነሳ ነው። ዮርዳኖስ ኢዮብ የሚባል ነቢይ በዮርዳኖስ ወንዝ ሲታጠብ ቁስሉ ረገፈለት። የእናንተንም የኃጢአት ቁስላችሁን ላረግፍላችሁ መጥቻለሁ ብሎ በዮርዳኖስ ተጠመቀ። የሁላችንም የህሊናችንም የስጋችንንም የደዌያችንም ቁስል ሁሉ መድኃኔዓለም ያርግፍልን። እንዲህ ሲያደርግ ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያችኋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አስጽፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ሰው ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ፈርተው ካዱ። ከዚያ በኋላ ተመልከቱ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ። ለዚህ ነው እዚህ ውስጥ አሁን ሁላችንም ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖቼ። ሰው አፈር ነው፣ ሰው ትቢያ ነው። ሁላችንም እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝም መስሎት እዚያ ውስጥ ቀብሮ ነበረ። መድኃኔዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ
እንደ አምላክነቱ አቀልጦ ዕዳችንን ዛሬ ሰረዘልን መድኃኔዓለም። የ5500 ዘመን የ5000 ዓመት ዕድሜያችን የ5000 ዓመት ዕዳችን የ5500 ዘመን ዕዳችን የሥጋ ዕዳችን የነፍስ ዕዳችን የሲኦል ዕዳችን ዛሬ ተላቀቀልን። የሁላችሁም ዕዳ ዛሬ ወገኖቼ ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። ዕዳችን ያቀለለልን መድኃኔዓለም ዛሬም የጦርነቱን ዕዳ፣ የሁከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን። የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ የአለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን የእንዲህ ያለውን ሸክም ሁሉ መድኃኔዓለም ያንከባልላችሁ፣ ለሁላችንም ያቀልልን። ስለዚህ ዛሬ ዕዳችን ተደምሷል። ከዚህ በኋላ ባለዕዳ አትሁኑ። ትሰርቁ የነበራችሁ አትስረቁ፣ ትሰክሩ የነበራችሁ እንዳትሰክሩ። ወጣቶች እዚህ የተሰበሰባችሁ እመቤቴን ነው የምላችሁ፣ ለማንም እኔ አልልም፣ ማላዳላ ሰው ነኝ። ንገር ስትሉኝም እነግራችኋለሁ እስከ ጆሮአችሁ ድረስ ማለት ነው። እዚህ ያላችሁት ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ። ሰምታችኋል አይደለም? ስትፈጭ ውላ አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት እያችኋለሁ፣ እንዳትጣሉ ነግሬያችኋለሁ፣ እንዳትጨፍሩ። አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ፣ የአንድ ቀን ክርስቲያን ከመሆንን ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ የጨረሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ፣ ሁላችንም ይለውጠን። ስለዚህ ጨርሻለሁ፣ አይዟችሁ። ዕዳችን ምን አለ ዛሬ አልኳችሁ? ኃጢአታችን ሲደመሰስ ሰማይ ተከፈተ። በሉ ሁላችሁም ኃጢአታችን ሲደመሰስ በሉ። ኃጢአታችን ሲደመሰስ ምን ተከፈተ? ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት፣ ይከፈት። ምን አድርገን ነው የምንከፍተው? በብሎን ነው የምንከፍተው? ነው በመሳሪያ ነው? በምንድን ነው? በምን ነው የሚከፈት? በንስሐ በሉ ሁላችሁ። እግዚአብሔር ኃጢአታችን በንስሐ ደምስሰን የሰማይ ደጁን ይክፈትልን። ከዛሬ በኋላ የሰማይ ደጅ ለኢትዮጵያ የምሕረት ደጅ እንዲከፈትላት ከፈለጋችሁ ከነገ ዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ላፍም አማን አለ ስራ ሰሩም እንጂ ሁላችሁም እሺ በሉኝ። ከዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ከዚያ በኋላ እግዚአብሔር የምሕረት ደጁን ይከፍትልናል፣ ይክፈትልን። አሜን በሉ። ታምናላችሁ አታምኑም? ከዛሬ ጀምሮ ለኢትዮጵያ የምሕረት ደጅ ይከፈትላታል፣ የጥበብ ደጅ ይከፈትላታል። እግዚአብሔር ይክፈትልን፣ ይቅር ይበለን ሁላችንም። አንድ ሁለተኛ ደግሞ ስለዚህ የሰማይ ደጅ አሁን እኮ ጸለይን፣ ሰገርን። የወጣቱ ልፋት፣ የሊቃውንቱ ልፋት፣ የካህናቱ ልፋት፣ የዲያቆናቱ ልፋት፣ የሕዝቡ ልፋት እጅግ በጣም ብዙ ነው። ለምንድን ነው ግን የምሕረት ደጅ አልከፈትልን ያለ? ለምንድን ነው ይቅርታ አላገኛል ነው? ለምንድን ነው ሰላም አልመጣ ያል ነው? ንስሐ ስላልገባን ነው። ባዶ ልፋት። እዚህ የሚገርማችሁ ዛሬ ከዋልነው ውሎ አንድ የሚያሳዝነኝ አካል አለ። በጣም ያሳዝነኛል። ለፍቶ መና የሆነ ማን ይመስላችኋል? ገብረ ማርያም እንዳይመስላችሁ፣ ወለተ ማርያም አይደል፣ ከበሮ ነው። አያሳዝናችሁ? ሲለፋ ውሎ እንግዲህ ሁላችንም ምሳ ስንበላ እሱ እዚህ ወድቆ ሊቀር ነው እንግዲህ ማለት ነው። ለፍተን ወድቆ ከመቅረት ይዘውረ። ማታ ጀምሮ ሲደለቅ ውሎ ጸናጽልም ስትንሿሿ አድራ እንግዲህ አንድ ዋንጫ ጠላ ቅመሽ የሚላት የለም፣ ወድቃ ልትቀር ነው። ከመብርት ዘይነቁ ተመልከቱ። ማኮ ከመከበሮ ዘይዘበጥ። ፍቅር የሌለው ሰው እንደሚንሿሿ ጸናጽል እንደሚመታ ከበሮ ነው የተባለ ለዚህ ነው። ከበሮ ለፍቶ እንደማይቀምሰው ፍቅር የሌለው ሰው ንስሐ የማይገባ ሰው አገልግሎቱ አይጠቅመውም። የምንጠቀምበት ስራ ለመስራት ያብቃል። ሁለተኛ ሰማይን የከፈተው ጥምቀት ነው በሉ ሁላችሁም። ሰማይን የከፈተው ምንድነው? ክርስቶስ ሲጠመቅ ሰማይ ምን አለ? ጥምቀት የሰማይን ደጅ ከፍታል በሉ ሁላችሁም።
ጥምቀት ምን ይከፍታል? ከዚህ በኋላ ወደ ሰማይ ደጅ ተከፍቶላቸው የሚገቡ ሰዎች ምን ያሉ ናቸው? ሁላችሁም በ40 እና በ80 ቀን ስለተጠመቃችሁ የሰማይ ደጅ መክፈቻ ተሰጥቷችኋልና እንኳን ደስ ያላችሁ በእውነቱ ማለት ነው። አዎ ተመልከቱ። ስለዚህ ተመልከቱ፣ ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን። አላችሁ የላችሁም? ሶስተኛ ሃይማኖት ደጅ ከፍታል። ጨረስኩኝ። የዚህ በኋላ ሃይማኖት በሉ ምን ይከፍታል? አቤት የምን ደጅ? የሰማይ ደጅ። አሁን ሃይማኖት አላችሁ አላችሁ? ቆይ አሁን እዚህ ውስጥ መጥቶ እባብ አንድ እባብ እዚህ መጥቶ ደህና ዋላችሁ ቢል ምን ታደርጋላችሁ? አትሮጡም? ተሮጣላችሁ። መንጋፈር አሁን እዚህ ሃይማኖት ትብላላችሁ ማለት ነው። ውሸታችሁን እኮ ነው በእውነቱ ማለት ነው። እስኪ አሁን እናንተ መካከል አይጥ መታ ደርሳ ዱብ ብትልባችሁ ምን ታደርጋላችሁ? አትፈሩም? ትፈራላችሁ። ሃይማኖት በሉ ሁላችሁም ሃይማኖት በሉ። ምን ይከፍታል? የሰማይ ደጅ ይከፍታል። ሁላችንም ሃይማኖት ስለሌለን ነው ዛሬ የእግዚአብሔር የምሕረት ደጅ የማይከፈትልን። ግማሹ ጠንቋይ ነው፣ ግማሹ በጉልበቱ የሚመካ ነው፣ ግማሹ ደግሞ ሌላ ነገር ነው። ምን ሁሉ ሊናገሩት ወደ ባዶ ይቀራል። ሃይማኖት ግን የሰማይ ደጅ ይከፍታል። ሰማይን የሚያስረውም ምንድነው? ሃይማኖት። ሰማይን የሚከፍተውም ሃይማኖት ነው። ዛሬ ይገርማችኋል፣ አብ በደመና እየመሰከረ ወልድ እየተጠመቀ መንፈስ ቅዱስ በርግብ አምሳል ወርደው አንድነት ሶስትነት ለመጀመሪያ ጊዜ በሐዲስ ኪዳን ሃይማኖት አንድነት ሶስትነት የተገለጠበት ቀን ነው። ይሄን ሃይማኖት የሰጠን እግዚአብሔር የተመሰገነ ይሁን። ሃይማኖት በሉ የሰማይ ደጅ ይከፍታል በሉ እንጂ ሃይማኖት ምን ያደርጋል? ሃይማኖት የሰማይ ደጅ ይከፍታል። የእናንተ ሃይማኖት ምን ያደርጋል? የእናንተ ሃይማኖት ሁላችንም ሃይማኖታችን እንድንጠቀምበት እግዚአብሔር ይርዳን። የመጨረሻ አራተኛው ምንድነው? ትሕትና። እስኪ በሉ ትሕትና የሰማይ ደጅ ይከፍታል በሉ። የማን ደጅ? ማን? ዮሐንስ መጥምቅ እንዲህ አለ፣ ዘይደለወኒ እፍታህ ቶታና አሳይኒሁ እምገሪሁ። የጫማውን ጠፍር ከእግሩ ልፈታ አይገባኝም። ከምኑ? ዘይደለወኒ ተልእኮ ህስርተ ሲል ነው ይላሉ ሊቃውንቱ። ወራዳ ስራ እንኳን የማይገባኝ ነኝ፣ የተዋረደ ስራ እንኳን ልሰራ የማይገባኝ ነኝ። ለክርስቶስ እንኳን ትልቅ አገልግሎት ትንሽ ተልኮም ልላክ ማልመጥን ሰው ነኝ ማለቱ ነው። ልብ ብላችሁ ስሙ። በሞቴ ዮሐንስ የክርስቶስን እግር መንካት አይገባኝም ሲል ክርስቶስ ምን አለ? ና ከራሴ ላይ እጅህን ጫንብኝ አለው። አያችሁ፣ ለእግሩ አልመጥንም ቢለው ለራስ አያደርገውም መሰላችሁ? ስለዚህ ምን አለ አባ ጊዮርጊስ? እስመ ሰዋስወ ትሕትናሁ ለብእሲ ይክላይ ርጎቶ ውስተ ሰማይ። የሰው ልጅ ትሕትናው መሰላል ሆኖ ወደ ሰማይ ያወጣዋል አለ። የሰው ልጅ ትሕትናው በሉ ወዴት ያወጣዋል? ወደ ሰማይ። ትዕቢትሳ ወዴት ያወርዳል? ወደ ታች። ስለዚህ ተመልከቱ፣ ጌታ ተመልከቱ፣ ዮሐንስ ተመልከቱ፣ እኔ ጫማን መንካት አልችልም ብለው ራሴ እንዳሰኝ ማለቱ ነው። ራሴ እንዳሰኝ ማለቱ ምንድነው? ምታት አይደለም ሲለው ነው። አንድም ደግሞ በብሉይ ኪዳን ጊዜ ህዝቡ ኃጢአት ሲሰሩ በግ ይዘው ይመጣሉ። ከዛ ሊቀ ካህናቱ የብሉይ ኪዳን ሊቀ ካህናት ከበጉ ላይ እጁን ሲጭንበት የህዝቡ ኃጢአት በበጉ ላይ ያርፋል። ከዚያ በኋላ ህዝቡ ይቅርታ ያገኙ ነበረ። ዮሐንስ ከጌታ ራስ ላይ እጁን ያሳረፈበት የዓለምን ኃጢአት የሚሸከመውና የሚያስወግደው እውነተኛው በግ ይሄ ነው ማለቱ ነው። የዓለሙን ኃጢአት የሚያስወግደው የመጨረሻ ፈጣሪ በፍጡር እጅ ተጠመቀ። እስኪ በሉላችሁም ፈጣሪ በምን እጅ? ስለዚህ ምንድነው? ትሕትና በሉ እንጂ። በዚህ ምክንያት ምን ተከፈተ? ትዕቢት ሰማይን ዘግቶብን ነበር። በሉላችሁም ትሕትና ሰማይን ከፈተልን በሉ። አዳምና ሔዋን ምን መሆን ፈለጉ? አምላክ መሆን። በሉ እንጂ አዳምና ሔዋን ላዩን አምላክ መሆን ሲመኙ ክርስቶስ ዝቅ ብሎ ሰው ሆኖ መጣ። እነሱ ከፍ ሲሉ ሰማይ ተዘጋ፣ ክርስቶስ ዝቅ ሲል ሰማይ ተከፈተ። ዝቅ ብሎ የምሕረት ደጁን የከፈተልን አምላክ ክብር ምስጋና ይግባው። አሁንም ልብ ብላችሁ ስሙ። ቆይ አንድ ጊዜ ኋላ ታጨበጭባላችሁ እንግዲህ። ስለዚህ ምን መሰላችሁ ወገኖች፣ ትዕቢትን እግዚአብሔር ያስወግድልን። ትዕቢት ማለት ምን ማለት ነው? እኔ እበልጣለሁ ማለት ነው። እስኪ እኔ እበልጣለሁ በሉ። ሰውን የሚያጣላው ምንድን ነው? እኔ እበልጣለሁ ነው። ባልና ሚስት የሚጣላው በምንድን ነው? እኔ ነኝ ጥሩ ነው፣ እኔ ጅል ነኝ ቢል ሰው ጠብ ይመጣል እንዴ? እስኪ እኔ ጅል ነኝ በሉ ሁላችሁም፣ አምላክም በሉ።
እንደዚያ ነው ማለት ያለባችሁ። እኔ ጥሩ ነኝ አትበሉ። እኔ መልካም ነኝ አትበሉ። እኔ ሞኝ ነኝ ካላችሁ እግዚአብሔር ኧረ ጥሩ ነህ ይላችኋል። እኔ ጅል ነኝ ካላችሁ እግዚአብሔር ያነሳችኋል። እኔ መልካም ነኝ ስትሉ ግን ይጥላችኋል። ትሕትና ሰማይን ይከፍታል። አደራችሁን ትሑት ሁኑ። ትሑት ማለት እኔ ጸሎተኛ አይደለሁም፣ እኔ ጾመኛ አይደለሁም፣ እኔ ኃጢአተኛ ነኝ ማለት አይደለም ትሕትና። ይሄ የአፍ ቅቤ ነው። ጠይም ትሕትና ነው። የማይረባ ትሕትና ማለት አይረባም። ስለዚህ ትሕትና ማለት ምን ማለት ነው? እኔ ኃጢአተኛ ነኝ፣ አዎ ኃጢአተኛ ነህ፣ ትሕትና አይደለም ይሄ። እኔ ሌባ ነኝ፣ አዎ ሌባ ነህ። እኔ ሰነፍ ነኝ፣ አዎ ሰነፍ ነህ። እኔ ዘማዊ ነኝ፣ አዎ ዘማዊ ነህ። ይሄ ትሕትና አይደለም። ትሕትና ማለት ሲሰደቡ ይገባኛል ብሎ መቀበል ነው። ሲተቹ መቀበል፣ ሲሰደቡ መቀበል፣ ከሌላው ከኔ ይልቅ ለገሌ ይሰጠው ማለት፣ ብልጫውን ለባልንጀራ መስጠት፣ እንዲህ ያለው ሰው ትሕትና ይባላል። ትሕትና ደግሞ ከራስ ለሚያንስ ሰው ራስን ዝቅ ማድረግ ነው። እስቲ ከራስ ለሚያንስ በሉ። ቆይ አሁን እኔ የጳጳሱን ጫማ እጀብ ስማቸው ትሕትና ነው አይደለም? ኧረ አይደለም። እንደሚበልጡኝ የታወቀ ነው። ይሄ ትክክል ነው የሚባለው። በሉ ትክክል በሉ። ሕግ ነው እንጂ ትሕትና አይደለም። ትሕትና የሚባለው ከምዕመናን የአንዱን ጫማ ብስም ነው። አያችሁ፣ ይሄ ምን ይባላል? ትሕትና። ስለዚህ ተመልከቱ፣ አንድ የገዳም ባይታዊ መጥቶ ለዚያ ብንሰግድለት እሳቸው ጻድቃን ናቸው ብንል ይሄ ትሕትና አይባልም። ትክክል በሉ፣ ትክክል በሉ። ግን ሲጋራ እያጤሰ ጸጉሩን የፈተለ ሰውዬ ያንን ሰውዬ ማክበር ግን እዚህ ላይ ትንሽ ይከብዳል አይደለም? ትሕትና ማለት እኛ በጽድቅ እንበልጠዋለን የምንለውን ሰው ማክበር ነው። ስለዚህ መጽሐፍ ምን እንደሚል ታውቃለህ? ማጠቃለያ ጥቅሴ ነው። አንተ ሰው ዘማዊ ብታይ፣ ሌባ ብታይ፣ ወንበዴ ብታይ ይሄ ሰውዬ በቀኝ እንደተሰቀለው ወንበዴ እኔን ቀድሞኝ መንግሥተ ሰማያት ይገባ እንደሆነ ምን አውቃለሁ እያልክ ለፍ ይላል። በማንም ሰው መፍረድ የለብንም። በማንም ሰው መተቸት የለብንም። ሲጀመር የሚፈርድ ሰው የክርስቶስን ስልጣን የቀማ ነው። መፍረድ የአምላክ ስልጣን ስለሆነ ማለት ነው። እግዚአብሔር ትሕትናውን ያድለን። አሁን ከዚህ በኋላ እኔ ይሻላለሁ ነው ወንድሜ ይሻላል ነው የምትሉት? እስቲ ሴቶችን በሉ፣ እህቴ ትሻላለች በሉ፣ በሉ ሁላችሁም በሉ እንጂ። አሁን ሰው የውሸቱን ትውት ይልና አንተ እኮ እንደው ሰነፍ ነው ሲሉት ኧረ የዚያን ያህልስ ጥሩ ነኝ ይላል ማለት ነው። እዚህ ትዕቢተኛ ስለሆነ ማለት እና ይሄንን ትዕቢት እግዚአብሔር ያጥፋላችሁ፣ ያጥፋልን። ሰማይ ተከፈተ በሉ እንጂ። ሰማይ ተከፈተ ማለት ደጅ ሲከፈት ከውስጥ ያለው ዕቃ እንደሚታየው ያልተገለጠ ምስጢር ተገለጠ ማለት ነው። ጥምቀት ማለት የምስጢር መስታወት ማለት ነው። ሌላ ደግሞ ሰማይ ተከፈተ ማለት የእግዚአብሔር ቸርነት፣ የቸርነቱ በር ተከፈተ ማለት ነው። የቸርነቱን በር ይክፈትልን። እግዚአብሔር ደስ ይበላችሁ። በሶስት ነገር አባታችን ነው። በፍጥረት በሉ፣ በጥምቀት፣ በምሕረት። መጀመሪያ በፍጥረት ልጆቹ አድርጎ ፈጠረን። በምን? በፍጥረት በሉ እንጂ። ኃጢአት ሰርተን አበላሸ ነው። ኋላ በጥምቀት ደግሞ እንደገና ወለደን። አሁን ለስንተኛ ጊዜ አባት ሆነን እግዚአብሔር? ሁለት። በጥምቀት ደግሞ ተጠምቀን ኃጢአት ስንሰራ ደግሞ እንደተበላሻችሁ ቅሩ ሳይል የምሕረት አባት ሊሆነን ደግሞ የምሕረት ደጅ ከፈተልን። ስለ እግዚአብሔር ተመልከቱ። በፍጥረት ባይሆንልን በጥምቀት፣ በጥምቀት ብንበድል በምሕረት አባታችን ነው። የምሕረት አባታችን እግዚአብሔር በምሕረቱ ይማረን። ሁላችንም ይቅር ባዮች እንድንሆን ይቅር የሚል ልቡና ይስጠን። በጣም የሚያስደንቀው ብዙ አጋንንትን ያወጣ ከገሊላ ነው። ብዙ ሰዎች የተከተሉትም ከገሊላ ነው። ኋላ ተመልከቱ፣ የጸሎተ ሐሙስን ቁርባንን የሰራም በገሊላ ነው። ትንሣኤውንም የገለጠ በገሊላ ነው። ያረገም ደግሞ በገሊላ ነው። እነዚህን ሁሉ የፈጸማቸው በምን ቦታ ነው ስትልን፣ በደናቁርት አይሁድ በሚንቋቸው ያልተማሩና ድሆች በበዙባቸው መንደሮች ኢየሱስ ክርስቶስ ሁሉንም የድኅነት ሥራዎች ፈጸመ። ጽንሰቱ በገሊላ፣ ልደቱ በገሊላ፣ ታምሩ በገሊላ፣ ቁርባኑ በገሊላ፣ ትንሣኤው በገሊላ፣ ሕዝቡ በገሊላ፣ ሐዋርያት በገሊላ፣ ዕርገቱም በገሊላ የተደረገ ነው። ለምንድን ነው እንደዚህ ያደረገ ስትሉ፣ ኢየሱስ ክርስቶስ የሚያድርበት ብቸኛው አካል ትሕትና ያለው ሰው ነው ማለት ነው። እስኪ ትሕትና ያለው ሰው ነው። አዎ፣ ትሕትና ያለው ሰው ክርስቶስ በጣም ይወዳል። ከብዙ ስግደት ከብዙ ጸሎት ይልቅ ከምናኔ በዋሻ ከመቀመጥ ቅጠል ከመሸምጠት አንገት እንደ ቀለበት እስከሚቀጥል ከመስገድም ይልቅ ከመራብ ከመጠማት ሀብትን ሁሉ ለምጽዋት ከመስጠት ይልቅ ራስን ዝቅ ማድረግ መድኃኒዓለም ይወዳል። ስለዚህ ነው በተናቁት መንደር ከዚያ የተነሳው። በዚያውም ላይ ተመልከቱ፣ ለእኛም ሲያስተምር
ጀምረን ምን ማለት መሰላችሁ? ስራ ከትንሽ ይጀምራል። አንዳንድ ጊዜ አሁን እዚህ ውስጥ ካላችሁት ክርስቲያኖች መካከል ዛሬ ብቻ የመጣችሁ ትኖራላችሁ። የጥምቀት ዕለት ብቻ መጥቶ እድል ብሎ የሚሄድ ሰው አለ ውስጥ የጥምቀት ብቻ ቢመጣ። እናንተ ለምን መሰላችሁ ጊዜ የማትመጡ? ቅዱስ ሳይኮን ቤተክርስቲያን የሚከድ የማይመስለው ሰው አለ። እኔ እንደዚህ ቤተክርስቲያን ሄዳለሁ ነገር እያስቀደሱ እየቆረቡ፣ ግን ስራ የሚጀመር ከባዶነት ነው። እስኪ በሉላችሁ ከምን የሚጀመረው? ጌታ ከመላእክት መንደር ሊቅ ሕዝቡ አይደለም ሐዋርያት የሰራው ካልተማሩት ከገበሬዎች መንደር ዓለምን ያስተማሩት 12 ሐዋርያት ምንም የማያውቁ ገበሬዎች ናቸው። ስለዚህ ያልተማርኩ ነኝም አትበል፣ ገበሬ ነኝም አትበል፣ ነጋዴ ነኝም አትበል፣ ምንም አላውቅም አትበል፣ የቤተ መቅደሱን ስርዓት አላውቅም አትበል፣ ቤተክርስቲያንን አላውቅም አትበል፣ እንዴት እንደምሳለም አላውቅም አትበል፣ እንዴት እንደማስቀድስ አላውቅም አትበል፣ ከንስሐ አባት ነው ምን እንደሚባል አላውቅም አትበል። ዝም ብለህ ና። ከትንሽ ጀምሮ እግዚአብሔር ያሳድጋል፣ ሁላችንንም ያሳድገን። ስለዚህ ከዚያ ተነስቶ ወደ የት ሄደ? ወደ ግብፅ። ከግብፅ ተነስቶ ወደ ገሊላ የመጣበት ግብፅ ማለት ጨለማ ነው። ግብፅ የክደትና የኃጢአት ምሳሌ ነው። ከግብፅ ወደ ገሊላ ሲመጣ ከድንቁርና አወጣኋችሁ ማለት ነው። ከግብፅ ወደ ገሊላ፣ ከገሊላ ደግሞ ሲመጣ ከነቀፌታ አወጣኋችሁ ማለት ነው። ከነቀፌታ ከመናቅ ከውርደት አወጣኋችሁ ማለት ነው። በዛሬው ዕለት እንግዲህ ትናንት ማታ ጥር 10 ቀን ቅዱስ ኤፍሬም በብዙ መንገድ የሚያመሰጥረው ዛሬ የተጠመቀበት ከጌታ የልደቱን ቀን ጨምራችሁ ስትቆጥሩት 13 ቀን ይሆናል። ይህ ምን ማለት ነው? ቅዱስ ኤፍሬም ሲተረጎም 12ቱ የ12ቱ ሐዋርያት ምሳሌ ሲሆኑ 12ቱ ቀናት አንዱ የራሱ ምሳሌ ነው። የምትድኑት በ13ኛው ቀን ከልደቱ በ13ኛው ቀን መጠመቁ መዳን ከፈለጋችሁ በእኔ አምላክነት አምናችሁ በ12ቱ ሐዋርያት ክህነት ንስሐ ገብታችሁ ከቆረባችሁ ትድናላችሁ ለማለት 13ኛው ቀን የተጠመቀበት ምክንያት ይሄ ነው። 10ኛው ቀን ላይ ጌታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ መጣ። ዮሐንስን መጣ አጥምቀኝ ማለት ይችል ነበረ። ነገር ግን አንደኛ ስርዓት ለመስራት፣ ሁለተኛ ደግሞ ግዛት ለማስመለስ የኛ የዕዳ ደብዳቤያችን በዮርዳኖስ ተቀብሮ ስለነበር መጣ። ለነገስታት ስርዓት ለማስተማር። አያችሁ ምን ማለት ነው? ክርስቶስ አምላክ ነው። ሂዶ ግን ከባሪያዎች ተጠመቀ። ምን ክቡር ሰው ቢሆኑ ከደካማው ከካህን እጅ ካልተጠመቀ ንስሐ ባለስልጣን ይሁን ጠቅላይ ሚኒስትር ፕሬዚዳንት ምናምን ብትሆን ከካህን እጅ እዚያች ከቆሳሳይቱ ቄስ ካልተናዘዘ አይድንም ለማለት መድኃኒዓለም ምን አለ? ክቡር አምላክ ሲሆን ከባሪያዎች ተጠመቀ። ለዚህ ነው ኢትዮጵያዊ አባ ጊዮርጊስ ዘጋስጫ አንዲት ንግስት መጥተህ ከቤት ያቁርበኝ እኔ ንግስት ነኝ ብትለው አንቺ ንግስት ብትሆኝ ስጋው ደግሞ ንጉሠ ነገስት ነው ነበር ያለች ማለት ነው። ስለዚህ መጥተሽ ተጠመቂ፣ ለእግዚአብሔር ቤተ መንግስት ተንበርክኪ፣ ባለስልጣን ብትሆኝ ጥቢያ መላስ ይጠበቅብሻል፣ ይገባሻል። እንዲያ ካልሆነ መዳን የለም። ለዚህ ነው አባቶቻችን ካህንን በእንሽላሊት ይመስሉታል። ታውቃላችሁ እንሽላሊት? ቄስ በምን ይመሰላል አልኳችሁ? አታውቁም? እንሽላሊት ዳሰዱ ደግሞ እንሽላሊት ይላል። በእንሽላሊት ይመሰላል። ለምን መሰላችሁ? እንሽላሊት አሁን ቤተ መንግስት ብትሄዱ ከኢትዮጵያ ሆነ ከየትኛውም ቤተ መንግስት ብትሄዱ ዘበኛ አለ፣ ወታደሮች አሉ፣ የባለስልጣናት ጠባቂዎች አሉ። እንዲህ በቀላሉ ቤተ መንግስት መግባት አይቻልም። ግን ለእንሽላሊት ዘበኛ አለ፣ እንደፈለገች ቤተ መንግስት ትገባለች ማለት ነው። እንሽላሊት ከአንበሳ ከጅብ ከነብር የተናቀች ናት። ጅብ ልግባቢ የሚያስገባው የለም። አንበሳ ልግባቢ የሚያስገባው የለም። ነብር ልግባቢ የሚያስገባው የለም። እንሽላሊትን ግን የሚከለክላት የለም። ስለዚህ ሰሎሞን ምን አለ? እንሽላሊት ደካማ ስትሆን በቤተ መንግስት ትኖራለች። እንሽላሊት ደካማ ስትሆን በቤተ መንግስት ትኖራለች ማለት የቄስ ቀጭን የለውም ማለት ነው። የቄስ ቀጭን የቄስ ደካማ የለውም። አንተ ምን ብትፈረጥም ገዝቻለሁ ካለ ታስረህ ትሞታታለህ ማለት እንሽላሊትም ቢሆን ደካማም ቢሆን ድሃም ቢሆን ቆሳሳም ቢሆን ያደፈ ቢነፍስ ከፍ ላይ ቄስ ካሰረው ባለስልጣን ያሰረውን ባለስልጣን ይፈተዋል። የተሾመ ያሰረውን የተሾመ ይፈተዋል። ቄስ ያሰረውን ግን የሚፈታው የለም። ከባድ ነገር ነው። ስለዚህ ሁላችንም አባቶቻችን ይፍቱን፣ በይፍቱን በሉ። እግዚአብሔር ይፍታችሁ በእውነቱ ማለት ነው። ስለዚህ ያንን ለማስተማር ክቡር መድኃኒዓለም ኢየሱስ ክርስቶስ ከካህኖች ሂዶ ከፈጠረው ፍጥረት እጅ በታች ሆኖ ሊጠመቅ ወደ ዮሐንስ ሄደ። ወደ ዮርዳኖስ ወንዙ ዮርዳኖስ ተመረጠ። ዮርዳኖስ ማለት እንድታውቁት ነው የምታከብሩበትን ምክንያት። ዮርዳኖስ ማለት ስሙ በዕብራይስጥ ቋንቋ ያርደን ይባላል። ያርደን ወይም በእናንተ
በእናንተ ቋንቋ ደግሞ ጆርዳን ይባላል ማለት ነው። በዕብራይስጥ ግን ያርደን ነው። በእኛ ቋንቋ ሲመለስ ዮርዳኖስ ተብሎ ተመልሷል። ዮርዳኖስ ማለት ወደዚህ ዙሩ አረታው ነው ለክፉ ቀን እንድትሆኑ እንጂ ከጋር ጋር ናችሁ። ቆሙ ቆሙ አለችበት። ቆሙ ቆሙ ከሁለቱ ነው የሚፈልቀው። ዮርዳኖስ ማለት ወራጇ ነው። አንዱ ከአርሞኒየም ተራራ ይነሳል፣ አንዱ ከሶሪያ ድንበር ይፈልቃል። ዝቅ ብለው አሁን ጌታ ዛሬ ከተጠመቀበት ቦታ ላይ ይገናኛሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንትና መጥቶ በ10 መጥቶ ሌሊት መጥቶ ከዮሐንስ እጅ ሰው ሁሉ ተጠምቆ ከሄደ በኋላ ለምን እሱ ከኃጢአት ሊያነጻ ነው እንጂ ኃጢአት ኑሮበት ስላልሆነ ሌሊት 10 ሰዓት ነው የተጠመቀ። ኃጢአተኞች በሚጠመቁበት በቀን አልተጠመቀም። ሌላው ድንቁርናችንና የኃጢአታችን ጨለማ ሊገፍልን የመጣ እውነተኛው ኮከብ ብሩህ ዘሰረቀ ያዕቆብ ስለሆነ ብርሃን ጨለማችን ሊገፍ በመንፈቀ ሌሊት ይጠመቅ ዘንድ መጣ። ወደ ዮርዳኖስ ከየት ላይ ተጠመቀ? ሁለቱ ምንጮች ከሚገናኙበት ክፍል ላይ። ለምን ስትሉ ዮርዳኖስ መጀመሪያ ተመልከቱ፣ ከሁለቱ ከላይ አንድ መንጭቶ መልሶ ደግሞ ይገናኛል። ይህ ማለት ነው ሰው፣ ህዝብ፣ አሕዛብ ተብሎ ተከፍሎ ነበረ። በኢየሱስ ክርስቶስ መወለድ ህዝብና አሕዛብ አንድ ርስት፣ አንድ መንግስተ ሰማያት አንድ ርስት አላቸው። መንግስተ ሰማያት አንድ ሀገር አላቸው። ሰማይ አንድ እንጀራ ይበላሉ፣ ስጋው ደግሞ አንድ ውሃ መጠጥ ይጠጣሉ። የክርስቶስ ደም አንድ አባት አላቸው፣ እግዚአብሔር። አንድ እናት አለቻቸው፣ ማርያም። ቤተ ክርስቲያን አንድ ዘመድ አላቸው፣ መላእክት፣ የመላእክት ማህበር። ይህን ለማስረዳት ሁለቱ ከሚገናኙበት ከመገናኛው ላይ የተጠመቀ ኢየሱስ ክርስቶስ። ስለዚህ ነው ዛሬ የአንድነት ቀናችን ነው፣ የተዋሕዶ ቀናችን ነው። ዮርዳኖስ ከአርሞኒየምና ከሁለቱ ምንጮች እንደመነጨ ጌታችን ኢየሱስ ክርስቶስ ሁለት ልደት አለው። አንድ ልደት ዓለም ሳይፈጠር ከአባቱ፣ ሁለት ልደት ዓለም ከተፈጠረ በኋላ ከእናቱ። ዮርዳኖስ ግን በኋላ ሁለት አይደለም፣ አንድ ነው። ክርስቶስ በሰማይ ከአብ ስለተወለደ በምድር ከድንግል ስለተወለደ ሁለት ልደት አለው እንጂ ሁለት ክርስቶስ ግን አይደለም፣ አንድ ክርስቶስ ነው። ያንን ለማስረዳት ዮርዳኖስ ላይ ተጠመቀ። ህዝብና አሕዛብን ማስታረቁም ነፍስና ስጋን ማስታረቁም ሲያስረዳ ነው። ይህ ዮርዳኖስ የሚባል ወንዝ በአብርሃም ዘመን አስቀድሞ ኦሪት ዘፍጥረት ምዕራፍ 13 ላይ እንደምታነቁት አብርሃም የሚባል አባታችን ጻድቁ አብርሃም ተነስቶ ዮርዳኖስን ተሻግሮ 5 ነገስታትን 318 ሰው ይዞ ተዋግቶ መጥቷል። ለምን? ዮርዳኖስን ስለተሻገረ። ልብ በሉ፣ ዮርዳኖስን ተሻግሮ 5 ነገስታትን የኮሎዶ ጎሞር ነገስታት ይባላሉ። 5 ነገስታት ከነሰራዊታቸው 318 የያዘውን አብርሃምን ገጠሙት። እሱም ድል ነስቷቸው ተመለሰ። በምን? በዮርዳኖስ ምክንያት። ከዮርዳኖስ ተሻግሮ ስለሄደ። ይህ ማለት መስላችሁ 5ቱ ነገስታት የተባሉ አጋንንትና ሰራዊቱ ናቸው። አብርሃም ዮርዳኖስን ተሻግሮ ያሸነፋቸው በክርስቶስ ስም የተጠመቁ ክርስቲያኖች። ዮርዳኖስ የጥምቀት ምሳሌ ነው። አብርሃምና ቤተሰቡ የክርስቲያኖች ምሳሌ ነው። ክርስቲያኖች በጥምቀት ያገኙትን ጸጋ ካላቆሸሹት በስተቀር፣ ካልጎሰቆሉ፣ በርኩሰት ካልተያዙ በስተቀር ማንኛውንም ውጊያ ያሸንፋል። ቤተ ክርስቲያን ውስጥ ያለ ሰው ክርስቲያን እንኳንስ መሳሪያ የታጠቀ፣ እንኳን ጦር የነቀነቀ፣ እንኳን ጋሻ ዘገር የነቀነቀ፣ እንኳን ዝናር የታጠቀ አጋንንትን እንኳን የምናሸንፍበት ስልጣን አለ። ያንን የሰጠን በጥምቀት ነው። እውነቴን ልንገራችሁ፣ ዛሬም እርግጠኛው በኢየሱስ ክርስቶስ በመታመን እነግራችኋለሁ። እውነቴን ልንገራችሁ፣
የያዝነውን በ40 ቀን በ80 ቀን የለበስነውን ልብሰ ጥምቀታችን በኃጢአት ካላሳደፍነው ኢትዮጵያንና ጎንደርን ማንም የሚነካት የለም። ያ የሚሆነው ምን ከሆነ ነው? 318ቱ የአብርሃም ወታደሮች እነማን መሰላችሁ? ሰለስቱ ምዕት ናቸው። 318ቱ ሊቃውንት የጎንደር ሰለስቱ ምዕት የሉም አሉ አሉ። 318ቱ ሊቃውንት አብርሃም እንግዲህ የአምስት መንግስት ሰራዊት በ318 ተገጥሞ ይሸነፋል። ግን ማለት ነው የእኛ ወታደሮች የእኛ ሰራዊት 318ቱ ሊቃውንት ናቸው። ናምን ባህሉ አምላክ እግዚአብሔር አብ ገባሬ ሁሉ ገባሬ ሰማያት ወምድር ወናምን ባህሉ ኢየሱስ ክርስቶስ ወልዶ አይደል ዛሬም ቅና ይፈጠራል ወናምን በመንፈስ ቅዱስ ብለው ይሄንን ዝናር ያስታጠቁን የሃይማኖት ዘገር እንድንነቀንቅ የሃይማኖት ጋሻ እንድናነቃ ያስታጠቁን 318 ሊቃውንት ናቸው። ዮርዳኖስን ከተሻገርን ከተጠመቅን 300 ሰራዊት ከያዝን 318 ሊቃውንት የሰሩልንን ስርዓት ያስተማሩልን ሃይማኖት ከጠበቅን ማንም ዝንባችን እሺ የሚላት የለም። እውነቴን ነው። አምላከ ቅዱሳን ከእኛ ጋር ይሁን። ስለዚህ ክርስቶስ ዛሬ ተመልከቱ የማሸነፍ ስልጣን ሲሰጠን አብርሃም ባሸነፈበት በማን ተጠመቀ? በዮርዳኖስ ተጠመቀ። ዛሬ ቅድም እንደነገርኳችሁ የአንድነት ቀናችን በሉ ዛሬ ቅድም እንደነገርኳችሁ የማሸነፍ ቀናችን በሉ የምን ቀናችን ነው? የማሸነፍ ቀናችን ነው። ምንም አይነት ቢሆን ተጠምቀን ድል እንነሳዋለን። ሶስተኛ ደግሞ በዚህ ቦታ ላይ አብርሃም አሸንፎ ሲመለስ ዮርዳኖስን ሸገር ሲል መልከጼዴቅ የሚባል ካህን አገኘ። እዚያ በኋላ ተመልከቱ ህብስተ አኮቴት ጽዋ በረከት ይዞ አብርሃምን ከጦርነት ሰምቶ የመጣ የተራበ አይደለም። ባርኮ ህብስቱን ወይም ባርኮ አበላው። አብርሃም ብላ 5 ነገስታትን ያሸነፍክ ጀግና አንተ ያልበላ ማን ትበላለህ? ብላ ብሎ ባርኮ አበላው። ምስጢር ግን አለው አያችሁ። ዮርዳኖስን ተሻግሮ በላ ሲባል እንዳትሉ ዮርዳኖስን ተሻግሮ አብርሃም ጠገበ። አብርሃም ጠጣ፣ ረካ። ምን ማለት ነው? ተጠምቀን ምን ማለት ነው? ጌታ ዮሐንስ የተጠመቀ አብርሃም ዮርዳኖስን ተሻግሮ በላ ጠጣ አልኳችሁ። እኛ እሳ ደግሞ ዛሬ ተጠምቀን ምን አድርገናላችሁ? ዛሬም ደግሞ ጌታ ሰው ታጥቦ እንደሚበላ ሰው እጁን ካስታጠቡ ለሰው ቤት ሄዶ ታጠቡ ካሏችሁ ማየት ሊቀርብ ነው ማለት ነው። ስለዚህ ደግሞ አብርሃም ዮርዳኖስን መታጠቡ መሻገር እንደ እጅ መታጠብ ሸገር ሲል መልከጼዴቅን አገኘውና ባርኮ አበላው። እኛ መጠመቃችን የነፍስ ልፋችን ለማስወገድ አብርሃም ተሻግሮ እንደበላ እኛም ተጠምቀን ክርስቶስን በላን። እኛም ተጠምቀን ክርስቶስን ጠጣን። ዛሬ የምን ቀናችን ነው ካላችሁ የጥጋብ ቀናችን በሉላችሁ፣ የረካንበት ቀናችን። ስለዚህ ዛሬ ደግሞ የመብል የመጠጥ ቀናችን ነው። በዚህ ወንዝ ላይ ጌታ በዮርዳኖስ የተጠመቀው በዚህ ወንዝ ላይ ኢዮብ መከራውን ከ12 ዓመት በላይ በቁስል ሲንገበገብ ከቆየ በኋላ ትኖቹ ከሰውነቱ ሲረግፉ እርግፍ ሲሉ ኑ እንጂ እግዚአብሔር የሰጣችሁን ጸጋ ጥላችሁ የተው እያለ ትኖችን እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ አለው ኢዮብ ታጥቦ ቁስሉ የረገፈለት ቁስሉ የተፈወሰለት በዮርዳኖስ ታጥቦ ነውና ጌታም በዚሁ የተጠመቀ ዛሬ ቁስላችን የተፈወሰበት ቀን ነው። በሉላችሁ እግዚአብሔር የሁላችንን ቁስል ይፈውሳል። ስለዚህ ቁስላ ኃጢአታችሁን ኢዮብን እግዚአብሔር በደመና ላይ ተገለጠና ሂድ በዮርዳኖስ ታጠብ ይረግፍልሃል አለው። አባ ጊዮርጊስ ዘጋስጫ በማዕዛ ቅዳሴ መጽሐፉ ሰላም ለኪ ማርያም ዘኢዮብ ደመናሁ የኢዮብ ደመና ማርያም ለኢዮብ ከደመናው ላይ ሆኖ እግዚአብሔር አነጋግሮ ቁስሉን ፈወሰ። ለእኛ ደመናችን ደግሞ አንቺ ነሽ። በአንቺ ተገልጦ እውነተኛው ጠለ ምሕረት ክርስቶስ ከአንቺ ዘንቦልን ቁስላችን ረገፈልን፣ ጥማችን ተቆረጠልን፣ ረሃባችን ተወገደልን። ኦመሶ ቤተልሔማዊት አንቺ በእውነት የሕይወት እንጀራ ያፈራሽልን የእውነተኛይቱ የቤተልሔም መሶብ ለአንቺ ምስጋና ይገባል። እሷን የፈጠረልን እግዚአብሔር ይመስገን። በዚሁም ላይ ከቃሉ ጋር ናችሁ። እዚሁ ዮርዳኖስ ላይ አልሸሸውም። እዚሁ ዮርዳኖስ ላይ ታላቁ ነቢይ ኤልያስ ዮርዳኖስን ተሻግሮ ነው ከሞት የተሰወረ። እኔ ልብ ብላችሁ ስሙኝ። ዮርዳኖስን ተሻግሮ ከሞት ተሰወረ። ዛሬ የዘፈን ባህል እንዳይመስላችሁ እንዳትቆጡ ብዬ ነው እንጂ እንደው ቅድም ልሰድባችሁ ነበር ማለት ነው። ስዘፉ የጥምቀት እየመጣ እየዘፈንክ እያልክ የምትሰግድ እንዳይመስል እሺ። ግን እየነቀፍኳቸው አይደለም። መዝፈን ማቆም አለባቸው። እኔ ጎንደር በዘፈን መታወቅ የለባትም። እኔ አፍላለሁ ማመን
ጎንደር በማየት በእልልታ በቅድስና እንጂ በዝሙት በጭፈራ በድንቂያ አትታወቅም። ጎንደር የመላእክት ከተማ ነው። የጎንደር እንኳን አፈሩ ነፋሱ ቅዱስ ነው። ማምላክ እንደው ማታ ምሽት አንድ ሰዓት ወጣችሁ እንደው ብታሸቱት መዓዛ አለው። ነፋሱ መዓዛ አለው። አፈሩም ቅዱስ ነው። የሰማዕታት ደም ተገብሮበታል። ቃለ እግዚአብሔር ተንቆርቁሮበታል። እንዲሁ ሌላ ቦታ እኮ ከርማችሁ ጎንደር ገባ ብትሉ ገና ስትከቡ ምናምን ሁሉ እርግፍ ይላል። አሁንም ይሄን ምናምን እርግፍ ያገኝ አንድም ምናምን ያስገባብን። እግዚአብሔር ጎንደርን በመስቀል አጥር ይጠብቅልን። ኢትዮጵያን በብርሃን መስቀል አጥር ይጠብቅልን። ዛሬ ቁስላችን ረገፈልን። እንደነገርኳችሁ ኤልያስ ዮርዳኖስን ተሻገረና ሞትን ተሰውሮ ሞት ቢፈልግ ኤልያስን የት ያገኘው? ለምን? ዮርዳኖስን ተሻግሮ ተሰወረ። በሉቱላችሁ ዮርዳኖስን ተሻግሮ ኤልያስ ተሰወረ። እኛም ጥምቀትን ተሻግረን ነው ከሞት እንሰወራለን። ሃይማኖት ይሰውራችሁ። ዛሬ ከሞት ኃይል የተሰወርንበት ቀን ነው ታዲያ። ምክንያቱም ክርስቶስ ኤልያስ ከተሰወረበት ላይ ተጠምቋልና። እግዚአብሔር በዚህ ውሃ ላይ ቀድሞ እስራኤልን ሙሴ በሰባት ደመና ይመራቸው ነበር። ቅዱስ ኤፍሬም እንደተረጎመ በእንተ ጥምቀት ድርሳኑ ላይ እንደተረጎመ እስራኤልን ይመራቸው የነበረ ደመና ክርስቲያኖችን የሚጠብቃቸው መንፈስ ቅዱስ ነው ይላል። ከተጠመቅን በኋላ ሁላችሁም ጠባቂያችሁ መንፈስ ቅዱስ ነው። ኢያሱ እስራኤልን ከሙሴ ተረክቦ ሲያሻገር እንዲያደርገ ካህናት ታቦትን ያዙ፣ ግቡ ወደ ባህሩ። እስራኤል ደግሞ አንዳንድ ድንጋይ ተሸከሙና ወደ ባህሩ ግቡ ሲያስያገልጥቃችሁ ማለት ወንዝ ሲሻገሩ ሸክም አቅርበው ሸክም አቅርበው ነው። ኢያሱ ግን እንዲህ አለ፣ በሉ ካህናት ታቦት ይዛችሁ ወደ ባህር ግቡ፣ ህዝቡ ደግሞ አንዳንድ ድንጋይ ያዙና ግቡ አላቸው። አሁን አንዳንድ ድንጋይ ያዙና የሞላውን ይሻገሩላችሁ ላቸው ገቡ። አንዳንድ ድንጋይ ያዘው ገቡ፣ ተሻገሩ። ካህናት ከባህሩ መካከል ሲቆሙ ባህር ተከፈለላቸው። እላይ ታቦተ ጽዮን ይዘዋል፣ እላይ ደግሞ በትከሻቸው አንዳንድ ድንጋይ ይዘዋል። ቤተ ክርስቲያን ውስጥ ድንጋይ ትርጉም አለው። ምን መሰላችሁ? ይወዳችሁ ያ ኢያሱ የክርስቶስ ምሳሌ ነው። ኢያሱ የተባለ ክርስቶስ ነው። ካህናት ናቸው። የአዲስ ኪዳን ካህናት ናቸው። እነዚህ ታቦቱን የተሸከሙት መስቀሉን የያዙ ጽናውን የያዙ እነዚህ ናቸው። ታዲያ ተመልከቱ፣ እነሱ ሲገቡ ባህር እንደተከፈለ ይቺ ታቦተ ጽዮን ደግሞ ይቺ ታቦት የተሸከሟት ታቦት የእመቤታችን ምሳሌ ነው። ጥምቀት ክርስቶስ ከድንግል በመወለዱ ምክንያት ስለመጣልን ነው። አንዳንድ ድንጋይ ተሸክሙ አላቸው። ድንጋዮቹ ሲቆጠሩ 12 ሆኑ። በ12ቱ ሐዋርያት አምናችሁ ተጠመቁ ማለት ነው። አንዳንድ መጽሐፈ ኢያሱ ምዕራፍ 4 ላይ ያለላችሁ ያንን ድንጋይ ተሸክሞ ተሻገሩ። ድንጋዩን እንጣለው አሉት። እስኪ እንጣለው እንዳትሉት። ለምን ሲሉ ኋላ ርስት ከገባችሁ በኋላ ልጆቻችሁ እነዚህ ድንጋዮች ምንድን ናቸው ሲሏችሁ እግዚአብሔር እንዳሻገረን ምስክሮች ናቸው በሏል። እስቲ በሉ እግዚአብሔር እንዳሻገረን ነው። ምኖች ናቸው? እንግዲህ ዛሬ ከጥምቀት በኋላ ታቦት ምንድን ነው? ኢየሱስ ብቻ ነው እንጂ ታቦት ምንድን ነው? ጽላት ምንድን ነው? መስቀል ምንድን ነው? ጥላ ምንድን ነው? ጭራ ምንድን ነው? ካባው ላንቃው ምንድን ነው? ሻሹ፣ ቆቡ፣ መጠምጠሚያው፣ ነጩ ነጠላ፣ የእናቶች ቀሚስ ምንድን ነው ቢሏችሁ እግዚአብሔር እንዳሻገረን ምስክር ነው በሉላችሁ። እንዳሻገረን ምንድን ነው? ምስክር ነው። ታቦቱ፣ ጽላቱ፣ እምነቱ፣ የቤተክርስቲያኑ ጉልላት፣ ግድግዳው እግዚአብሔር ገሃነመ እሳትን እንዳሻገረን ምስክር ነው። ጌታችን ከዚያ የተጠመቀበት ምክንያት እዚያ ነው። ከዚያ በኋላ ተመልከቱ፣ የኤልያስ ደቀ መዝሙር ኤልሳም ደግሞ 7 ጊዜ ንዕማን የሚባል ቁስለኛ የሚመጣበት 7 ጊዜ ዮርዳኖስ ተጠመቅና ተመላሰ። 7 ጊዜ ዝፍቅ ወጣ ዝፍቅ እያልክ 7 ጊዜ ተጠመቅና ትድናለህ። 7 ጊዜ ቢጠመቅ ዳነ። ይህ ማለት ነው በክርስቶስ ስም ተጠምቀ 7ቱን ምስጢራተ ቤተ ክርስቲያን ስትፈጽም ትድናለህ ማለት ነው። 7ቱ። ስለዚህ እስቲ ምስጢራትን በመፈጸም በሉ ምን ትላለህ? ይኸውላችሁ አሁን ዛሬ ጥምቀት እያከበራችሁ ነው። አሁን በዚህ ወቅት እውነቴን ነው ማምላክን የወጣቶችን ደስታ ሁሉ ሳይ ግርም ነው የሚለኝ። አንጣቢዎች የሁልጊዜም የጎንደር ጥምቀት ሳስብ ሁልጊዜ ትዝ የሚለኝ የሚያነጥፉት ልጆች ናቸው በእውነት ማለት ነው። የእነሱን ሩብ እንኳን እኔ ስራ እንደሌለኝ ነው የማምነው በእውነት ማለት ነው። ላባቸው እየተጠመቀ ችግሩ ግን አንዳለ ማታ ሄዳችሁ ስትዘፍኑ ማለት ማታ ሄዳችሁ ስትጠጡ ስትሰሩ ማለት ደግሞ የእኛ ሰፈር ወጣት እያለ መደባለ ይህ ፉርሽ ነው ማምላት። ይህ የማይረባ ስራ ነው። ስለዚህ ከዚህ በኋላ እንዳከበራችሁ እንዳነጠፋችሁ መቁረብ አለባችሁ፣ ማስቀደስ አለባችሁ።
እዚህ እኮ ትልቅ ቤተ መንግስት አለ፣ ድግስ ሞልቷል፣ ስጋ አለ። ክርስቶስ እውነተኛው በግ እየታረደላችሁ፣ እውነተኛው ወይን እየተቀዳላችሁ ነው። ለብሳችሁ አስቀድሳችሁ መጥታችሁ ዓመት እስከ ዓመት የቤተ ክርስቲያን ልጅ ሆናችሁ ለመዝለቅ ያውቃችሁ። 7 ጊዜ ተመላልሰህ ተጠመቅ ትድናለህ ማለት ምስጢራትን ፈጽም ማለት ምስጢረ ክህነቱ ላይ ተናዘዝ፣ ምስጢረ ተክሊሉ ላይ ድንግልናን ጠብቀህ በቤተ ክርስቲያን አግባ፣ ምስጢረ ቁርባኑን ቁረብ፣ ምስጢረ ንስሐውን ንስሐ ግባ። እንዲህ አድርገህ ጥምቀትን ይለብሃል ለማለት ነው። ኤልሳ ዮርዳኖስን ተሻግሮ በኤልያስ መጠምጠሚያ ለከፈለ በክርስቶስ ስም ገሃነመ እሳትን እንሻገራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አድርጎ ከዚህ ውሃ ላይ ተጠመቀ። ዳዊት ዮርዳኖስን ተሻግሮ ጥሩን ለብሶ ጎልያድን እንዳሸነፈ ክርስቲያኖች ተጠምቀው በጥምቀት ባገኙት ኃይል ማንን ያሸንፋሉ? አጋንንትን ያሸንፋሉ። በመጨረሻም እንግዲህ ከዚህ ውሃ ላይ ዮርዳኖስ ላይ የተጠመቀበት ምክንያት ዋናው ይህ ነው። ከቃሉ ጋር ናችሁ። እንግዲህ ከዚያ በኋላ ሰይጣን ደብዳቤ ጽፎ ይገርማችኋል። አዳም የዲያብሎስ ባሪያ ናት፣ ሔዋን የዲያብሎስ ገረድ ናት የሚል የባርነት ደብዳቤ ጽፎ ዮርዳኖስ ውስጥ ደብቆት ነበረ። መድኃኒታችን ኢየሱስ ክርስቶስ ሂዶ በእግሩ ከእብነ በረዱ ላይ ሲቆምበት የ5000 ዓመት የዕዳ ደብዳቤያችን ተደመሰሰልን። እንደ አምላክነቱ አቅልጦ እንደ ሰውነቱ ረግቶ የ5000 ዓመት ዕዳችን አለቀ። 2 ዕዳ ነበረብን። አንዱ የዕዳ ደብዳቤ በዮርዳኖስ፣ አንዱ የዕዳ ደብዳቤ በሲኦል ተጥሎ ነበረ። በዮርዳኖስ የተቀበለውን ሲጠመቅ አጠፋልን። በሲኦል የተቀበለውን በዕለተ ዓርብ አስወገደልን። ዛሬ የነጻነት ቀናችን ነው። ነጻነታችን የሰጠን መድኃኔዓለም ክብር ምስጋና ይግባው። ዛሬ የሁላችሁም የነጻነት ቀናችሁ ነው። እግዚአብሔር ከኃጢአት ባርነት ያውጣችሁ። ዋናው ነጻነታችን ከኃጢአት ዕዳ እንግዲህ እውነተኛውን ደረሰኝ ይዘናል። ዕዳችን ተሰርዟል። ደረሰኛችን የክርስቶስ ሥጋና ደም ነው። በዚህ ማህተም እውነተኛውን ዕዳችን ከደመሰሰ በኋላ ከዕዳ ነጻ ለመሆናችን የማህተሙ ደብዳቤ ከንፈራችን ነው። ማህተሙ የኢየሱስ ክርስቶስ ሥጋና ደም ነው። ይህንን ማህተም እያነበበ ጠላታችን ዲያብሎስ እኛን መያዝ አይቻለውም። ስለዚህ መስቀል ትሳ ተቀጥቀጠ ወቅት ወሊነሰድህና ወጥመድ ተሰበረ፣ እኛም አመለጥን። እንድናመልጥ የረዳን እግዚአብሔር ይመስገን። በዚያ እንግዲህ ጌታችን ኢየሱስ ክርስቶስ ጨርሻለሁ። ዮሐንስ እጁን ጭኖ አጠመቀው። ልብ ብላችሁ ስማ። በሞት የቅዱስ ጎርጎርዮስ እንዲህ አለ። ዮሐንስ ምን ብሎ ነበር? የጫማውን ማሰሪያ ልፈታ አይገባኝም ቢል የለም እንኳን ጫማዬን ና ራሴን ጫንብኛል። አያችሁ ትሕትና ይላል ጎርጎርዮስ። እግሩን መንካታችንም ቢለው ራሴን ንካለው። ትሕትና የእግሩን ለራሴ ያበቃል ይላል። ሲወር ትሕትና ብሎ ለምን ያበቃል? አሁን ሁላችሁም የጠረጋችሁት ቤተክርስቲያን ያጸዳችሁት ያነጠፋችሁት ይሁሉን ነገር ያደረጋችሁት ለእናንተ እንደ ጫማ መጥረግ ቢቆጠርም ለክርስቶስ ግን ራስ መንካት ነውና አገልግሎታችሁን ይቀበላችሁ። እንዲህ አድርጎ ከራስ ላይ ከታች የወደቀው ዮሐንስን ከራስ ላይ ናራሴን ዳሰዋል። አንደኛ ምታት እንዳልሆነ ለማጠየቅ፣ ሁለተኛ እውነተኛው ምግባችሁ ይሄ ነው፣ እውነተኛው በግ ይሄ ነው ብሎ ጠቁሞ ለማሳየት ይላል ሊቃውንት ሲተረጉሙት። በጉ ይሄ ነው፣ መዳኛችሁ ይሄ ነው፣ ልብሳችሁ ይሄ ነው፣ መጠጣችሁ ይሄ ነው ለማለት እጁን ዳሰሰና አጠመቀው። ዛሬ ሲጠመቅ ክርስቶስ እውነት በእውነቱ ከውሃው መካከል ገብቶ ልብሱን እንደ ሰው አድርጎ አውልቆ ተጠምቋል ይላል ቅዱስ። ለምን ሲባል ያን ልብስ ክርስቲያኖች እንዲለብሱት ነው። እነማን እንዲለብሱት ነው? ዛሬ ክርስቲያኖች የክርስቶስን ልብስ የለበሱበት ቀን ነው። እርቃናችን የከደነልን መድኃኔዓለም ክብር ምስጋና ይግባው። እዚያዋታ ባይን ደነገጠች። እንዴት አድርጌ ይህንን መለኮት እችላለሁ ብላ መለኮቱ ጨነቃት። ነድ ለማይባይን ከበቦ እሳተ መለኮት አጠራት፣ ነደደች። ሸሻ እላለሁ ስትል ስትሸሽም የምትሸሽ ደግሞ ወደ እሱ ፊት ነው። ምክንያቱም እዚያ ባሉ እሱ ነው ያለ። እዚያ በኋላ ማይኒ ሀበ ሀቡር ሰበቦ ውሃውም የሚሄድበት ጠፋው። ጭንቅ አለ፣ ዘለለች፣ አመሰገነች። ቀላይ ለቀላይ ተጽፎ በዮርዳኖስ እና በኃይለ ኤርትራ አብረው ተጫወቱ ይላሉ ሊቃውንቱ። እንዲያው ምን ትላለች በኃይለ ኤርትራ? ዮርዳኖስ እኔን ቀድሞ ሙሴ እንደው ከፍሎኝ ነበር፣ አንቺን ክርስቶስ እንዴት አረገሽ ብላ ጠየቀቻት። አዘለለኝ፣ አጠረኝ፣ አፈላኝ እንጂ ብላ ተናገረች። ተራሮች ኮረብቶች ሁሉ ደስ አላቸው ማለት ነቢያት ሐዋርያት ፍጹም ደስታ አደረጉ። ዛሬ እድፋችን ተወገደ፣ ዛሬ እርቃናችን ተከደነ። ዛሬ ሰማይና ምድርን ክርስቶስ እንደገና ሰራቸው። የተዳፈነው ምስጢር ተገለጠልን፣ ሰማይም ተከፈተ፣ አምላካችን አወቅ ነው። የኃጢአታችን ሞራ ተገፈፈና ምስጢረ ሥላሴን አወቅን።
የገነቱ ደጅ ተከፈተልን። ዛሬ ይገርማችኋል። ዘማዊ ብትሆኑ፣ ሲጋራ ስታጨሱ የቆያችሁ ብትሆኑ፣ ነፍስ የገደላችሁ ብትኖሩ፣ ጠንቋይ የነበራችሁ ብትኖሩ ዛሬ ሰማይ ተከፍቶላችኋልና ኑ ግቡ። በሩን የከፈተልን እግዚአብሔር ክብር ምስጋና ይግባው።